ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ በአዲስ ቻናላችን መተናል። ከ23000 በላይ ተከታይ ያለው ቻናላችን ዩቲዩብ ቪዲዮ እንዳንለቅ ስለከለከለን ከዚህ በኋላ በዚህኛው ቻናላችን ምርጥ ፊልሞችን የምንለቅላችሁ ይሆናል። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ፊልሙ ወደ ፖሊስ ጣቢያ ስንመለስም ከመንገድ ካሜራዎች የተወሰደውን ቪዲዮ እያዩት ዱ ወደ ሱፐርማርኬቱ ገብቶ ምንም ሳይገዛ እንደወጣ ሲወጣም ደግሞ ከቤቱ ተቃራኒ በሆነ መንገድ ነበር የተመለሰው። ፖሊሶችም ሁሉንም የካሜራ ቅጂዎች ለመሰብሰብ ያስቡና መስራት ይጀምራሉ። ዱም ለሰን ስለ ልጅነቱ እናቱ እንዴት የምሽት ጭፈራ ቤት እንደምትሰራ እናም እሱ እንዴት መስፈን እንደጀመረ ከዚያ የቤቱ ባለቤት እሱን እዛ እንዲሰራ እንደቀጠረው እናቱም ገንዘብ ለማግኘት የግድ መስፈን እንዳለበት እንደነገረችው ከዚያን ጊዜ ጀምሮ ወደ ሙዚቃው ዓለም እንደተቀላቀለና እሱና ያንግ በጣም የሚቀራረቡና ሲጨቃጨቁ ያየችው ቪዲዮ ድብድብ ሳይሆን ከኮንሰርቱ በፊት ሳይግባቡ ቀርተው ስለነበር የተፈጠረ እንደሆነ ይነግራታል። እና አሁን የዛን ቀን ምን እንደተፈጠረ በትክክል ለማስታወስ ድፍረቱን ሰብስቦ ወደ ቤቱ ይመለሳል። በቀጣዩ ቀንም አቃቢ ሕጉ የሰንን ፋይል ሲያስተውለው ከዚህ በፊት እንደሚያውቃት ይሰማዋል። በዛ መሃል የሥራ ባልደረቦቹ አማቹ እየጠበቀችው ስለነበር እንዲያገኛት ያስገድዱትና ሄዱ ያገኛታል። ተቀምጠውም ያወራሉ። አማችየውም ያን የኢቨንቱ ቀን ዱን ስታየው የነበረችው ሴት ነች። ታዲያ ስለ ዱ ኬዝ ጠይቀውና ዱ በቂ ማስረጃ ስላልተገኘ ተለቋል። ማለትም ወንጀለኛ ላይሆን ይችላል ስትለው ሕጉን የምታውቅ ከሆነ ለምን እሱ ጋር እንደመጣች ጠይቋት ስልክ ተደውሎለት ሊያወራ ይወጣል። ፖሊሶቹም ዱ የተጠቀመበትን ታክሲ እንዳገኙት ግን ሹፌሩ እንደሌለ ሲነግሩት አቃቢ ሕጉ በደንብ እንዲመረምሩ ይነግራቸዋል። ወደ ዱ ስንመለስ ምንም እንኳን ለጋዜጠኞች መረጃ መስጠት ኢንተርቪው ማድረግ ባይፈልግም ሰን ስላስገደደችው ሄድና በተገኘበትን ቦታ ጋዜጠኞች ስለነበሩ ያንግ የሱ የቅርብ ጓደኛው እንደሆነ እናም ያገደለው ሰው እስከሚገኝ ድረስ መቼም መፈለጉን እንደማያቆም ይናገራል። አቃቢ ሕጉ ዱ ቢሮ ያስጠራውና ስለ ቪዲዮ ሲጠይቀው ዱ መጠጥ ሊገዛ እንደገባና የሚፈልገውን ሲያጣ ወደ ቤቱ በአቋራጭ የሚወስደው መንገድ እንደሄደ ይነግረዋል። ሊወጡ ሲልም አቃቢ ሕጉ መንገዱ 20 ደቂቃ ብቻ እንደሚፈጅ እሱ ግን 30 ደቂቃ እንደፈጀበት ይነግረውና ከቢሮ ይወጣሉ። ይህንንም የሰማችው ሰን ዱን ታስቆመውና ለምን እንደዋሻት ለምን 30 ደቂቃ እንደፈጀበት ስጠይቀው ቀስ ብሎ እየተራመደ እንደሆነ ይነግራታል። ሰንም ጠበቃህ ነኝ፣ ለዛ ምንም ነገር ልትዋሸኝና ልትደብቀኝ አይገባም አለችው። በሌላ በኩል ፖሊሶቹ መረጃ አግኝተው ለአቃቢ ሕጉ ፈጥነው ሄደው ነገሩት። በሌላ በኩል ሰንዱ ስለዋሻት እየጮኸችበት ነው። ሲዋሻ አንገቱ እንደሚቀላም ስትነግረው ዱ እንዴት እንዳወቀች ገርሞት ይደነግጣል። ምክንያቱም ቅርብ የሆኑ ሰዎች ብቻ ናቸው የሚያውቁት። በዚህ መሃል አንድ ሞተር ሰንን ሊገጫት ሲል ዱ ጎትቶ ያተርፋታል። አቃቢ ሕጉም ፖሊሶቹ ያገኙትን ቅጂ ሲመለከት የዚያን ቀን ማታ ወደ ቤቱ እየተመለሰ ከዚህ በፊት ከሱ ጋር የታየች የነበረችው ሴት ተከትለው በመኪና ገጭታ ልገላው እንደነበር ያያል። ሰንና ዱ ቆመው እያወሩ ያለ ያቺው ሴት እየሮጠች ትመጣና ጥምጥም ትልበታለች። ሰን ይህንን ስታይ ከዚህ በፊት ዱ ከዚች ልጅ ጋር ፍቅረኛሞች ናቸው ተብሎ ሲወራ ሰን አዝና ለቀናት ምግብ ሳትበላ እንደነበርና በኋላ ሚዲያ ላይ ወጥቶ ውሸት መሆኑን እንደገለጸ ታስታውሳለች። ታዲያ ቆመው ያለ ጋዜጠኞች ቪዲዮ እየቀረጿቸው እንደሆነ ታያለች። ወዲያውኑም ይዛቸው ወደ መኪና አስገብታ ጭር ወዳለ ቦታ ትሄዳለች። የሰን ጓደኛዋም ይመጣና ሴቷ ከዚህ በፊት ፍቅረኛሞች ነች ተብለው የተወራባት ሴት መሆኗን ይነግራታል። ሰንም ስታያቸው የእውነት ፍቅረኛሞች እንደሚመስሉ ትነግረውና በቀላሉ ልታምነው እንደማትችል ታስባለች። ዱ ለሃይ ከዚህ በፊት ስሟን ለማንም አንስቶ እንደማያውቅና እንድትረሳው ይነግራታል። እሷ ግን የዛን ቀን ከዱ ጋር የተደባደበውን የቡድኑን አባል ሆስፒታል መሆን ሲገባው ወደ ቤቱ ሲመለስ እንዳየችው ትነግረዋለች። ሰንም ዱ ያንን መንገድ የመረጠው ሃይን ከካሜራ እይታ ውጪ ለማግኘት እንደሆነ ትረዳለች። ሃይ ግን ከወንጀሉ ጋር የተያያዘ ምንም ነገር እንዳላደረገችና ሁሉንም ነገር እንደምታስረዳ ተናገረች። ዱ በሞተር ወደ ቡድን አጋሩ ቤት ይሄድና የዚያን ቀን ሆስፒታል መሆን ሲገባው ለምን ወደ ቤት እንደተመለሰ ይጠይቀዋል። የቡድን አጋሩም እየጮኸ ወንጀሉን እሱ ላላካለው ብሎ እያሰበ ከሆነ እንደማይለቀው ይነግረውና መደባደብ ይጀምራሉ። ሰንም ቢሮዋ ተመልሳ ተቀምጣ ዱ የዛኔ ያዘነው ከፍቅረኛው ጋር ስለተጣላ ይሁን ብላ እያሰበች ነው። አብሯት የሚሰሩትም እንደደበራት አይተዋል። በኋላም ዱና ሃይን ፎቶ ያነሳው ጋዜጠኛ ዜና ሰርቶ ይለቀዋል። ዜናውም ሁለቱ ፍቅረኛሞች እንደሆኑና ጊዜ እያሳለፉ እንዳሉ የሚገልጽ ነበር። ዱም ይህንን ሲያይ ሰን ጋር ይደውልና ዜናውን እንድታስጠፋ ይነግራታል። አቃቢ ሕጉም ለስራ ባልደረባው በንዴት ቆይ እንዴት እኔን ከዋና ተጠርጣሪው ጋር ታስቀምጠኛለህ ይለዋል። ዱም ተናዶ ሳያስ
ሳያስበው በፍጥነት ጋዜጠኛው ወዳለበት ይሄድና የለቀቀውን ዜና እንዲያጠፋለት ይነግረዋል። ጋዜጠኛው ግን ያላግጥበታል። ቆይ ለሷ ብለህ ቤተሰብንና ያልሁን ነገሮች በሙሉ አልተውክም ይለዋል። የዚህን ሰዓት ሰንደርሳ ሁሉንም ነገር ታዳምጣለች። መደባደብ ሲጀምሩም ትመጣና ገላግላቸው ጋዜጠኛውን ታረጋጋዋለች። ታዲያ ያደረገው ነገር የሰውን የግል ሚስጥር የሚነካ እናም ሀይ ደግሞ ፍቅረኛው እንዳልሆነች ትነግረውና ይሄ የገንዘብና የእስር ቅጣት ሊያመጣ እንደሚችል አስጠንቅቃ እንዲያጠፋ አደረገችው። ወደ ዱ ዞራ አሁንም ለሁለተኛ ጊዜ ስለደበቃት ትጮህበታለች። ዱም ሀይ በስልኩ ደጋግማ ብትደውልለትም ሳያነሳላት ስለቀረ በመልእክት ኮሪያ መጥቻለሁ ትለዋለች። እሱ ግን ጓደኛው በስልክ ሲያወራ እስኪሰማው ድረስ ችላ ብሏት ነበር። ጓደኛው ባንቺና በዱ መሃል ያለው ግንኙነት አብቅቷል ይላታል። በዚህም ዱ ይናደዳል። ያለኔ ፍቃድ እንዴት እንደዛ ትላታለህ ብሎ ይጮህበታል። ያንግም ተደናገጠ። ዱ መለስ ብሎ ጠልቼህ አይደለም ግን በእኔ ጉዳይ አንተ መወሰንህ አስከፍተኸኛል አለው። የዚያን ቀን ማታም ዱ ሀይን እዛ ቦታ እንዲገናኙ መልእክት ይጽፍላታል። ለዛም ነው ያንን መንገድ የመረጠው። እናም ሀይን አግኝቷት እያወሩ ሀይ እስካሁን ፍቅሩ እንዳልወጣላት ትነግረዋለች። እሱም ድጋሚ ህይወቱ እንድታበላሽ እንደማይፈቅድ ይነግራታል። ከዚያም ትቷት ሲሄድ እሷ ግን ተናዳ ተከትለው ልትገለው ትሞክራለች። አሁን ላይ ዱ ለሰን ምንም ነገር ደብቋት እንደማያውቅ ይህንንም ያልነገራት ሀይ እዚህ ጉዳይ ውስጥ እንድትገባ ስላልፈለገ እንደሆነ ይነግራታል። አቃቢ ህጉም ሀይን ጠርቶ የዚያን ቀን ለምን ልትገጨው እንደሞከረች ይጠይቃታል። እሷም ሁለቱ ጓደኛሞች እንደሆኑና እንደዚህ እንደሚቀልዱ ትነግረዋለች። አቃቢ ህጉ የዚያን ቀን አንደኛ የቡድኑ አባል ሆስፒታል ውስጥ መሆን ሲገባው እሱ ግን ቤቱ ሲሄድ እንዳየችው ነግራ አቃቢ ህጉ ለምን እውነቱን ሳይፈልግ ዱም ብቻ እየወነጀለው እንዳለ ትጠይቀዋለች። እናም ታሪካችን ሲመልሰን ያንግ አንድ ቀን የቡድን አባላቸው በስልክ እየተሾጋሾገ ሲያወራ ያየውና ያንግ ወደ እሱ ሲጠጋ ቶሎ ብሎ ስልኩን ይዘጋውና መቀለድ ይጀምራል። እናም ያንግን ምን ሆነህ ነው? ያልተለመደ ባህሪ እያሳየህ ነው፣ እራስህን አይደለህም ይለዋል። ያንግም እንዲጠራጠር ያደርገዋል። በኋላም ሰን ከጓደኛዋ ጋር አዝና ትቀመጥና ለጓደኛዋ ሰዎች ከርቀት በጣም ደስ የሚሉና ህይወታቸው የሰመረ ይመስላሉ። ስትቀርባቸው ግን ብዙ እንድትርቃቸው የሚያደርጉ ነገሮች አሏቸው። እሷም ዱም በርቀት ትወደው ነበር። ቀርባ ስታየው ግን ሁለቱም የተለያየ ዓለም የሚኖሩ ሰዎች እንደሆኑ ትረዳለች። ወደ ቤትም ስትመለስ ዱ ተኝቶ ታየውና አጠገቡ ተንበርክካ በውስጧ ጊዜ ወደ ኋላ መመለስ ቢቻል በርቀት ሆና እየወደደችው መኖር እንደምትፈልግ ታወራለች። በነጋታውም ጠዋት ሰን ለዱ ምግብ ሰርታ ከድናለት መልእክት ጽፋ ትሄዳለች። ምግቡን እንዲበላና ጓደኛዋ ጋር እንዲሄድ እሱ የሚፈልገውን ነገር እንደሚያመጣለት ትጽፍለታለች። ጓደኛውም ሁሌ አዘውትሮ የሚጠቀምባቸውን ነገሮች ያመጣለታል። ዱም እንዴት ይህን እንደሚጠቀም እንዳወቀ ሲጠይቀው እንደ ሁሌው እሱ ታዋቂ ስለሆነና ዜና ላይ አይታ ሊሆን እንደሚችል ይነግረዋል። በኋላም ሰንና ዱ አቃቢ ህጉ ጋር ሄደው አቃቢ ህጉ መረጃ ለማውጣጣት በጥያቄ አጣድፈው ጀመር። ሰንም ከ6 ሰዓታት በላይ ሲጠይቀው እንደነበርና ይህ ደግሞ ከህግ ውጭ ስለሆነ እንደምትከሰው ስትነግረው ጉዳዩን ዘግተው ይወጣሉ። ውጪም ላይ ሰን ለአቃቢ ህጉ ይህንን ማድረጉ ለስራው እየጠቀመው መሆኑን ስትጠይቀው አቃቢ ህጉ አዎ ይላታል። ቀጥሎም እሱ ከድሮ እንዳልተቀየረ እሷ ግን በጣም እንደተቀየረች ይነግራትና ኬዙን እሱ እንደያዘው ያወቀች ጥብቅና ለምን እንደቆመች ሲጠይቃት ከቁም ነገር እንደማትቆጥረው ነግራው ትታው ትሄዳለች። ዱም እየተመለሰ ያለ አቃቢ ህጉን ከዚህ በፊት እንደምታውቀው ይጠይቃታል። እሷም እንደማታውቀው ስትነግረው ዱ እንዴት እስካሁን ፍቅረኛ እንደሌላት ይጠይቃታል። ጓደኛዋ እንደሚወዳትም ይነግራታል። ሰንም ትናደድና ጓደኛሞች ብቻ እንደሆኑ ትነግረዋለች። እናም ድንገት መኪናዋ ፍሬን ይጥስና ወደፊት ሄዶ ይጋጫል። ሰንም ስትነቃ እራሷን ሆስፒታል ተኝታ ታገኘዋለች። ጓደኛዋ የሚመጣና እጇ እንደተሰበረ ይነግራታል። ሰንም ለጓደኛዋ መኪናዋ ላይ የደረሰው የግጭት አደጋ ድንገተኛ እንዳልሆነ ቀስ ብላ ትነግረዋለች። ዱም ጋዜጠኞቹ ሆስፒታል እንደመጡ ሲመለከት ቶሎ ብሎ ይወስዳታል። አቃቢ ህጉም አለቃው ቢሮ አስጠርቶት ሲያወሩ እናያለን። አለቃውም አቃቢ ህጉ በፈጠረው ነገር እየተቆጣው ወይ በቂ ማስረጃ እንዲያገኝ ወይ ነገሩን እንዲያስተካክል ይነግረዋል። በኋላም መርማሪ ፖሊሱ ለአቃቢ ህጉ የዛን ቀን የቡድኑ አንደኛው አባል ሆስፒታል እንዳልነበር ይነግረዋል። ይህ ማለት እሱም ላይ ምርመራ መክፈት ይኖርባቸዋል። ሰንም ከሆስፒታል ወጥታ ወደ ቤቷ እየሄደች እያለ ዱ ከኋላዋ ይመጣና ከመውደቋ በፊት ይሸከማታል። ሰንም አውርደኝ፣ የአንተም ጀርባ ተጎድቷል አለችው። ዱም ይደናገጥና እንዴት እንዳወቀች ሲጠይቃት ነገሩን ቀለል አድርጋ ሁላችንም ጀርባችንን ከተወሰነ ጊዜ በኋላ ያመናን ስትለው ብዙ እንዳታካብድ ነግሯት ተሸክሟት ወደ ቤቷ ይወስዳታል። ሀይም ለረዳቷ የዱ መኖሪያ እንደተገኘ ስጠይቀው እስካሁን የት እንደሚኖር እንዳላወቁና ግን እሷን እየረዳት እንደሆነ አባቷ ቢያውቁ እንደሚቆጡት ሲነግራት
ኃይለ ረዳቷ ስለ አባቷ እንዳያስቡ ይልቁንም ዝም ብለው የዱ መኖሪያ እንዲፈልጉላት ትነግረዋለች። ወደ ሰን ቤት ስንመጣ ሰን እጇ ላይ በደረሰባት አደጋ ምክንያት የፈለገችውን ነገር ማድረግ እየቻለች አይደለም። ጸጉሯን ራሱ ማድረቅ አልቻለችም ነበር። ዱም ያያትና ጸጉሯን በማድረግ ይረዳታል። ታዲያ ተቀምጠው ማውራትና መቀለድ ይጀምራሉ። እናም እያወሩ ሰን እየሳቀች ታያዋለች። ዱም ይደናበርና ምግብ እንዲበሉ ጠይቋት መብላት ይጀምራሉ። ዱም ሰን አድናቂው እንደምትመስል ምክንያቱም እሱ ያስተዋወቃቸውን ምርቶች ብቻ እንደምትጠቀም ሲነግራት ሰን ለምን አድናቂዎቹ እንደማይወዳቸው ትጠይቀዋለች። እሱም የወደዱት ታዋቂው ወንዱ እንጂ ትክክለኛ ማንነቱን እንዳልሆነ እሷ ግን አድናቂው ስላልሆነች ሲያመሰግናት ሰን ደንግጣ ዝም ብላ ቀረች። በቀጣዩ ቀንም ጓደኛዋ ይመጣና መኪናዋ ላይ የደረሰው አደጋ በእርግጥም ድንገተኛ አልነበረም ሲል እሷም አውቃለሁ አለችው። ዱም ሲያወሩ ይነቃና የሚሉትን ለማዳመጥ ወደ እነሱ ይሄዳል። ጓደኛዋም ዱ የህዝብን አዘኔታ ለማግኘትና ስሙን ለማጥራት ሊያደርገው ይችል እንደሆነ ይጠይቃታል። ሰንም ዱ በፍጹም እንደዛ እንደማያደርግ ትነግረዋለች። ዱም ሊሄድና ከጓደኛዋ ጋር ሊከራከር አስቦ ግን ሰን እሱ በፍጹም ይህን አያደርግም ብላ አጥብቃ ስታወራ ሰምቷት ይረጋጋና ፈገግ ይላል። አቃቢ ህጉም የቡድኑን አባል ይጠራውና ለምን የዛን ቀን ከሆስፒታል እንደወጣ ሲጠይቀው የቡድን አባሉ እንዳልሄደ በመናገር ይክዳል። አቃቢ ህጉም ይህንን ሲሰማ በደህንነት ካሜራ የተቀረጸው ምስል ያሳየውና እሱን የመጀመሪያ ምስክር ሊያደርጉት እንደፈለጉ አሁን ግን እያደረገው ባለው የጅር ስራ ራሱን ተጠርጣሪ እያደረገ እንደሆነ ገልጸውለት ነገሩን በትክክል እንዲነግራቸው ይጠይቀዋል። እሱም ይደናገጥና የተሳሳተ ሰው ነው እየጠረጠራችሁ ያላችሁት፣ እኔ ዱ እንደገደለው በቂ ማስረጃ አለኝ እያለ መጮህ ይጀምራል። በኋላም ሰን እንዳስቸገረችው ተሰምቷት ስትፈራ ዱ አንቺ መንከባከብ እኔን ምንም አያስቸግረኝም ይላታል። ከዚያም ጓደኛው ይመጣና መኪናዋ ላይ አደጋ እንዲፈጠር ያደረጉት ሰዎች እንደተያዙ ይነግራታል። ከዚያም ዱ ሰንና ጓደኛው ፖሊስ ጣቢያ ሲደርሱ እነዚያን ሁለት ሴቶች ያገኟቸዋል። መርማሪውም ለምን እንዳደረጉ ሲጠይቃቸው ሁለቱም እሱም ያንግስ ስለገደለው እሷ ደግሞ ለገዳይ ጠበቃ ስለቆመች ይገባቸዋል ይሉታል። ዱም ያስቆማቸውና እኔ ላይ የፈለጋችሁትን ነገር አድርጉ፣ ነገር ግን በዙሪያ ያሉ ሰዎችን እንዳትጎዱ ይላቸዋል። በኋላም ሰን ከስራ ቦታ ስልክ ደወልላትና ስትሄድ ከዱ ጋር የተያያዘ አዲስ ነገር እንዳገኙ የቡድኑ አንደኛው አባል ነገሮችን እያወሳሰበ እንደሆነ ነግረዋት ስለዚህ ይህንን ኬዝ እንድትተወው እናም በሱ ፋንታ ሌላ አሪፍ ኬዝ እንደሚሰጧት አለቃዋ ይነግራታል። ሰን ግን መቼም ቢሆን ደንበኛዋን እንደማትክድ አስፈላጊ ከሆነም ይሄ ኬዝ እስከሚያልቅ ከመስሪያ ቤቱ እንደምትለቅ ትነግራቸዋለች። ከዚያም ወደ ዱ ጋር ሄዳ የቡድን አጋሩ ነገሮችን ስላወሳሰበ ሁለቱንም ወደ ሌላ ጥርጣሬ ውስጥ እየከተታቸው እንደሆነ ነግራው ለጥያቄ ወደ ሌላኛው ሁሌም ሲጣሉ ሊያረጋጋቸው ወደሚሞክረው ይሄዳሉ። እሱም ዱ ላይ እየደረሰበት ባለው መጥፎ አስተያየትና ወሬዎች እንደተበሳጨናም የዛን ቀን ሆስፒታል ሲነቃ አጠገቡ የቡድን አጋሩ እንዳልነበርና በቀጣዩ ቀን ያንግ መሞቱን እንደሰማ ሲነግራቸው ለምን ከዚህ በፊት ይህንን እንዳልተናገረ ጠየቁት። ጓደኛው ሆስፒታል እንደነበር እንዲናገር ስለጠየቀው መሆኑንም ይነግራቸዋል። ወደ ቤትም ከተመለሱ በኋላ ዱ ሰንን ብዙ ጊዜ ሰዎችን ሳመናጭቅ ስቆጣ ይተሻል እንዲሁም ሰምተሻል ለምን አመንሽኝ ይላታል። እሷም ዝም ብላ እንደምታምነው ትመልስለታለች። ታዲያ በዚህ መሃል ሃይ ድንገት ወደ ሰን ቤት ትገባና ዱ እሷ ቤት እየኖረ እንዳለ ትረዳለች። ወደ ሰንም ዞራ ከአንድ ጠበቃ የማይጠበቅ አሳፋሪ ነገር ነው ትላትና ወደ ዱ ሄዳ እጁን ይዛ ከእሷ ጋር እንዲመጣ ስትጠይቀው ዱ እጇን አስለቅቆ የሰንን እጅ ይዝና ነገሮችን በትክክል መረዳት ያልቻልሽው አንቺ ነሽ፣ እኔ አሁን መገኘት ያለብኝ ቦታ ነው ያለሁት አላት። ሰን እንዲያወሩ ትታቸው ትሄዳለች። ዱም ሃይን ከተለያየን በኋላ ከኔ ምንድነው የምትፈልጊው ሲላት ሃይ የተለያየ ነው እኮ እስከ መጨረሻ አይደለም ካለችው በኋላ ይልቁንም ብቻውን እንዲሆን ጊዜ እንደሰጠችው ትነግረዋለች። ዱም አሁን ግን ያ ነገር እንደሌለና እንድታወስ ጠይቃት እሱም ሁሉም ጣቶች ወደ እሱ በጠቆሙ ሰዓት ያመነችው የጠበቀችው ብቸኛ ሰው እንደሆነችና ከአንቺ ጋር በነበርኩ ጊዜና በተጣላው ጊዜ ከፍተኛ ጭንቀትና ህመም ውስጥ ስለነበርኩ ያለማቋረጥ መድኃኒት ወስድ ነበር። አሁን ግን ያ ነገር የለም። ያንግ እንኳን ሞቶ ምንም መድኃኒት ሳልጠቀም እየኖርኩ ያለሁት በሰን ምክንያት ነው ይላታል። ታዲያ ይህን ከነገራት በኋላ የምትወደው ከሆነ ደግማ ወደ እሱ እንዳትመጣ ነግሯት ወደ ውስጥ ተመልሶ ይገባል። ከዚያም ለተፈጠረው ነገር ሰንን ይቅርታ ጠየቃት። ሃይም ወደ መኪናዋ ተመልሳ የተነገራትን እያስታወሰች ለረዳቷ ስለዚህ ጠበቃ ጉዳዩ እንዲያጣራ ማንኛውም ከዱ ጋር የተያያዙ ኬዞችን እንዲፈልግላት ትነግረዋለች። ዱና ሰን ከቡድን አጋሩ ጋር ፊት ለፊት ተቀምጠው የሚጠየቁ በመሆኑ ሰን ራሱ እንዲቆጣጠርና በፍጹም ስሜታዊ እንዳይሆንና እንዳይበሳጭ ነግራው ይገባሉ። ውስጥም መነጋገር እንደጀመሩ ዱ ይበሳጭና በኃይል እየጮኸ ማውራት ሲጀምር
የቡድን አጋሩ ለአቃቢ ህጉ ከያንግ ጋር ሁሌ እንደዚህ እንደሚጨቃጨቁ ይናገርና ዱ ከቡድኑ ውጪ በድብቅ ከሌላ ካምፓኒ ጋር ኮንትራት እንደፈረመ እናም በድብቅ ከቡድኑ ዘፈን የራሱን አልበም ለሳትም እንደነበር ያንግ ሚስጥሩን ስላወቀበት እንደገደለው ይመሰክራል። እናም ኮንትራት የተፈራረመበትን ገንዘብ ራሱን ነፃ ለማድረግ ወደ እናቱ አካውንት እንዳስተላለፈ ይናገራል። ከዛ ከወጡ በኋላ ሰን ነገሩ እንደምትከታተል ነግራ እንዳይጨናነቅ ታበረታታዋለች። ከዚያም ዱ ወደ እናቱ ጋር ሄዶ ከሱ ጀርባ በሱ ስም ኮንትራት እንደተፈራረመች ሲጠይቃት ምንም ሳታፍር እንደተፈራረመችና ገንዘቡንም እንደወሰደች ትነግረዋለች። ዱም ተናዶ የካምፓኒውን ስም ሲጠይቃት አቃቢ ህጉ ያኔ ከእሷ ጋር ያደረጉትንና ያወሩትን ነገር ለሌላ ሰው ካወራች እሷም ተጠርጣሪ እንደምትሆን የነገራት ትዝ ይላትና አውቃ ስሙ እንደጠፋባትና ቁጥሩም እንደተቀየረ ትነግረዋለች። ቀጥሎም ወንጀሉን መስራቱን ካመነ 10 ዓመት ብቻ እንደሚፈረድበትና እውነቱን እንዲናገር ስትነግረው ዱ የገዛ እናቱ መግደሉን ማመኗን ሲሰማ ልቡ ይሰበርና የሚናገረው አጥቶ ዝም ይላል። ከዚያም ሰን እንዲረጋጋ ብላ ወደ አንድ ፎቅ ጣሪያ ላይ ትወስደዋለች። ያም ቦታ ዱና ያንግ ለመጀመሪያ ጊዜ ልምምድ ያደረጉበትና ያቀረቡበት ቦታ ሲሆን አድናቂዎቹ ራሳቸው ገንዘብ ሰብስበው የማስታወቂያ ፎቶ እንደሰሩላቸው ታስታውሰዋለች። ሰንም ለዱ እዚህ ቦታ ይዤ የመጣሁት እስካሁን ባንተ የሚተማመኑና እምነት ያላቸው አድናቂዎች እንዳሉ ወደ ስራ እስክትመለስ እየጠበቁ እንደሆነ እንድታውቅ ነው ትለዋለች። ወደ ቤት ሲመለሱም ለዱ ሰን ጓደኛዋን ስለ ካምፓኒው እንዳጣራ እንደነገረችውና ኮንትራቱ የምር ከተገኘና እሱ ራሱ የፈረመበት ካልሆነ ጥሩ እንደሚሆን ስትነግረው ዱ በዚያን ጊዜ ሁሉም የቡድኑ አባላት ኮንትራታቸውን እስካላደሱ ድረስ አዲስ ኮንትራት ለመፈረምም ሆነ ለማደስ ፍቃደኛ እንዳልነበርና ይህንን ማስረጃ ማረጋገጥ ከቻሉ ስሙን ነፃ ማድረግ እንደሚችል ይነግራታል። ከዚያም ሰን ከሃይ መልእክት ይደርሳትና ልታገኛት ትወጣለች። እሷም ዱን ስለጠበቀችውና አብሯት እንዲሆን ስላደረገች ታመሰግናታለች። ከዚያም የቢዝነስ ካርድ አውጥታ እነሱ ካምፓኒ ዋና ጠበቃ ሆና እንድትሰራና እንድትረዳቸው ትጠይቃታለች። ሰንም እንደማትሰራ ነግራት፣ ነገር ግን አንድ ቀን እርዳታ ከፈለገች እንደምትደውልላት ነግራት ወጥታ ትሄዳለች። ዱም ወደ ካምፓኒው ፕሬዝዳንት ጋር ይሄዳል። የካምፓኒው ፕሬዝዳንትም ያን የማይሆን ነገር ስለተናገረው ይቅርታ ይጠይቀውና በችሎት ፊት እውነቱን በመመስከር ከጎኑ እንደሚሆን ይነግረዋል። እናም ሰን ወደ ኋላ አባቷን ልትጠይቀው እስር ቤት ስትሄድ ትዝ ይላታል። እሷም እያለቀሰች እንዳላደረገው እንዲነግራቸው ስትጠይቀው አባትየው እሷ ብቻ ነገሩ እንዳላደረገ እንደምታምነው የተቀረው ሁሉ ግን እጁን እሱ ላይ እንደጠቆመ ይነግራታል። ማናጀሩም ለሰን እስካሁን ድረስ አባቷ ነገሩ እንዳላደረገው እንደሚያምን ይነግራታል። ዱም ቆሞ ይህንን ሲያወሩ ይሰማቸዋል። ማታም መተኛ ስላልቻለ ወደ ሰን ይሄዳል። እሷም አምሽታ ስራ እየሰራች ነበር። እሱም ይሄድና ስለሱ ሁሉም ነገር እንደምታውቅ እሱ ግን ስለሷ ምንም ነገር እንደማያውቅ ነግሯት ምን እንደሚያስደስታት ይጠይቃታል። እሷም በጭንቅላቷ የምታደርገውን ታስታውስና ምንም ነገር እንደሌለ ትነግረዋለች። ዱም የምትወደውን ዘፈን ሲጠይቃት አሁንም ሰን እንዴት የሱን ዘፈን እንደምትወድና እንደምትሰማ ታስብና የውሸቷን ዘፈን ሰምታ እንደማታውቅ ትነግረዋለች። ዱም ስላላመናት እንዴት ሰው ዘፈን አይሰማም ብሎ ይስቃል። እናም ፒያኖ እየመታ እሷ የምትወደውን የራሱን ዘፈን ይዘፍንላታል። በቀጣዩ ቀንም ሰን ከዱ ጋር ኮንትራት የተፈራረሙትን ካምፓኒ ልታዋራ ልትወጣ ስትል ዱ ያስቆማትና የአፓርትመንቱን ቁልፍ ይጠይቃታል። ወጥቶ አንዳንድ ነገሮችን ለመግዛት ስለፈለገ ነበር። ገዛዝቶም ይመለስና የድሮ የቤት አጋዡ ጋር ደውሎ ስለናፈቀችው ማውራትና መቀለል ይጀምራል። እናም የሚወደው ምግብ አሰራሩን ይጠይቃታል። እሷም መታ ልትሰራለት ስትጠይቀው እሱ በጉጉት በጣም ለሚያከብረውና ለሚወደው ሰው መስራት እንደፈለገ ይነግራታል። በኋላም ሰን ከካምፓኒ ዳይሬክተር ጋር ተቀምጣ የተዋዋለው ኮንትራት ህጋዊ እንዳልሆነ ስትነግረው ዳይሬክተሩ አንድ የተፈራርመው ገንዘቡን እንደከፈሉ ይነግራታል። እሷም ከባለቤቱ ጋር በአካል እንዳልተፈራረሙ ያ ደግሞ ውድቅ እንደሚያደርገው ስትነግረው ዳይሬክተሩ እነሱ ራሱ ተጎጆች እንደሆኑ እየተናገረ እነሱ ሲል ታስቆመውና እነሱ እያለ የሚያወራው እነማንን እንደሆነ ትጠይቀዋለች። ዳይሬክተሩ መጀመሪያ ስለ ኮንትራቱ የተነጋገሩት ከአንደኛው የቡድን አጋሩ ጋር እንደሆነና ነገር ግን ጊዜ ስላልነበራቸው ቶሎ ብለው ከዱናት ጋር እንደተፈራረሙ ይነግራታል። ወደ ዱ ስንመለስ ማብሰሉን ተያይዞታል፣ ግን ሩዝ ያጣል። ከዚያም ወደ ሰን ጓደኛ ጋር ደውሎ ይጠይቀዋል። ስላላገኘውም ወደ ላይኛው ክፍል ሲወጣ ቁጥር 0 የሌለው የሰን ፎቶ ተለጥፎ ያያል። ወደ ፎቶ አልበሙም ሄዶ ሲያይ ከልጅነቷ ጀምሮ ያለውን ፎቶ እያየ ፈገግ ይላል። ከዛ ግን አንድ የተከደነ ካርቶን አግኝቶ ሲከፍተው በፊቱ ላይ የነበረው ደስታ ደበዘዘ። በዚያው ሰዓት ሰን ወደ ቤቷ እየመጣች በሰማችው ነገር እየተገረመች ለዱ ልትነግረው ቤቷ ስገባ ታጣውና ወደ ላይኛው ክፍል ስትወጣ እቃዎቿ ተበታትነው ተዘርግፈው ዱ ደግሞ መሬት ላይ ተቀምጦ አየችው። ዱም ላየው ነገር ማብራሪያ ጠየቃት። ክፍሉ ጭልጥ ያለ ዝምታ ሰፈነበት። እቃዎቹ መሬት ላይ ተበታትነዋል። ዱ የተንቀጠቀጠ ወደ እሷ እየተመለከተ
ምንድነው ይህ ሁሉ ብሎ ጠየቃት። ሰን መልስ ለመስጠት አመነታች። በመጨረሻም እውነቱን ነገረችው። ዝቅ ባለ ድምፅ እኔ አንተ አድናቂ ነኝ አለችው። ነገር ግን የዱ አይኖች ከፍቅር ይልቅ በብስጭት ተሞሉ። ታዲያ የኔን ኬዝ ያልሺው አድናቂ ስለሆንሽ እንጂ በእኔ ስለምታምኝ አልነበረም ብሎ ጮኸ። ሰን በዝምታ ተዋጠች። ያ ዝምታም ሁሉንም ነገር ሰበረው። በቀጣዩ ቀንም ልታዋራው ስትሞክር ከዚህ በኋላ ጠበቃዬ አይደለሽም ተባረሻል ብሏት ሄደ። ሁለቱም ልባቸው ተሰበረ። ሰን ህይወቷን ለመቀጠል ትሞክራለች። ነገር ግን መብላትም ሆነ መተኛት አልቻለችም። ዱ ሰዎችን ሁሉ ከራሷ ራቀ። አዲስ ጠበቃ እንኳን መቅጠር አልፈለገም። በዚህ ሁሉ መሃል ስለ ያንግ አንድ ትልቅ የተደበቀ እውነታ ተገለጠ። የውሉ ሰነድ ተጭበርብሯል። ለዱ ቅርብ የሆነ ሰውም ከድቶታል። ከዚያም አንድ አደጋ ተከሰተ። ከቡድን አባላቱ አንደኛው ጄ የተባለው አደጋ ደረሰበት። የያንግ ገዳይ እኔ ነኝ የሚል የኑዛዜ ደብዳቤም ተገኘ። ነገር ግን ዱ ይህንን አላመነም፣ ምክንያቱም ጓደኛውን በደንብ ያውቀዋል። ሰንም አላመነችም። ታዲያ ዱ ይህንን እያብሰለሰለ ሲሄድ ሰውነቱ ዝሎ ይወድቃል። በነጋታውም እራሱን ሰን ቤት አገኘው። በዝምታ የተወሰነ ከተቀመጡ በኋላ አወሩ። ጉዳዩንም አብሮ ለመመርመር ወሰኑ። ጄ ከአደጋው በፊት ሄዷልና ታይቷል የተባሉበት ቦታ ሁሉ ሄዱ። ጄ ዱና ሌሎቹ የቡድን አጋሮቹ ወደሚሄዱበት ድብቅ ስፍራም ወሰዳት። እዚያም አንድ የተደበቀ መልእክት አገኙ። እውነቱ ቀስ በቀስ እየወጣ ነው። ጄ እየሸሻ አልነበረም፣ ይልቁንም ለማስታወስ እየሞከረ ነበር። አቃቢ ሕጉ አንድ ወሳኝ ነገር አገኘ። የዱ እና የጄ የሕክምና ወረቀትን ሲያገላብጥ ሁለቱም ውስጥ ራስን የሚያስት ድራግ እንደነበር አስተዋለ። ታዲያ ጄ ራሱን አጥፍቶ ሳይሆን አስቀድሞ ታቅዶ የነበረ ሴራ እንደሆነ ይገምታል። ሁሉም ጉዳዩን በጥልቀት መመርመር ጀመሩ። ዱ ስለ አስከፊ የልጅነት ጊዜው ነገራት። ሰን ደግሞ በአንድ ወቅት ሁሉም እጃቸውን ወደ እሷና ወደ አባቷ በጠቆሙ ጊዜ የእሱ ማጽናኛ ህይወቷ እንዴት እንዳተረፈላት ነገረችው። ታዲያ በጣም ከመቀራረባቸው የተነሳ ሊሳሳሙ ትንሽ ነበር ይቀራቸው። ነገር ግን ጠባቂው መጥቶ አቋረጣቸው። ከዚያም የተደበቀ የድምፅ ቅጂ ያገኙ። በዚያች ምሽት ያንግ ከአንድ ሰው ጋር በስልክ እየተከራከረ ነበር። ከዚያም ሌላ ሰው ወደዚያ ክፍል ገባ። ሀይ ነበረች። ተስፋ የቆረጠች ትመስላለች። ዱን ማናገር እፈልጋለሁ ብላ ወደ ዱ ክፍል ልትሄድ ስትል ያንግ አስቆማት። ለምን አታዩም? በአንቺ ምክንያት ህይወቱ ተመሰቃቀለ። ከዚህ በላይ ምንድነው የምትፈልጊው? አልፈልግሽም አለሽ አይደል? ታዩ በቃ። ሀይ ግን ቢላ አንስታ ከኔ ጋር የማይሆን ከሆነ ራሴን አጠፋለሁ ብላ ቢላውን ወደ አንገቷ አስጠጋችው። ያንግ እንድትረጋጋ በተደጋጋሚ ቢነግራትም ልትሰማ ባለመቻሏ ቢላውን ሊያስጥላት ሲታገሉ ቢላው ያንግ ላይ አርፎ ከዚች ዓለም ተሰናበተ። ድንገተኛ አደጋ እንጂ ግድያ አልነበረም። ነገር ግን ሀይ አምቡላንስ ከመጥራትና እርዳታ ከመጠየቅ ይልቅ ሁሉንም ነገር ደብቃ ስልኳን አጥፍታ ከዚያ ቦታ ተሰወረች። በመጨረሻም እውነቱ ወጣ። ሀይ በቁጥጥር ስር ዋለች። ዱ ንጹህ መሆኑ ተረጋገጠ። ፍትህ በመጨረሻም ነገሰ። ዱ ሀይን ለመጨረሻ ጊዜ ሊጠይቃት ሄደ። እሷም ያደረገችው ነገር ሁሉ እሱ ስለምታፈቅረው እንደሆነ ነገረችው። እሱ ግን እንዲህ ብሎ መለሰላት። ያ ፍቅር አይደለም፣ ፍቅር የሰውን ህይወት አያበላሽም ብሎ ጥሏት ወጣ። ከአንድ ዓመት በኋላ ዱ እንደገና በሙዚቃ ኢንዱስትሪው ላይ ነግሶ ከምንጊዜውም በላይ ጠንክሮና ደስታው ተመልሶ መድረክ ላይ ታየ። አድናቂዎቹን ጨምረዋል። ሰንም ከአድናቂዎቹ መሃል ነበረች። አሁን ሁኔታው ተቀይሯል። የደበቀችው ነገር የለም። በድጋሚ ሲገናኙም እንደ አድናቂና ዝነኛ ሰው ሳይሆን ሁሉንም መከራ በአንድነት ተቋቁመው እንዳለፉ ሰዎች ነው። አንዳቸው ለሌላቸው ጥንካሬ ሆኑ። ዱ በወላጆቿ መታሰቢያ ቦታ እንዲህ ሲል ቃል ገባ። ልጃችሁን ሁሌም እጠብቃታለሁ፣ ደስተኛም አደርጋታለሁ አለ። ህይወታቸውንም በፍቅር ቀጠሉ። ፊልሙ የጀመረበት ቦታ አለቀ። በአንድ የሙዚቃ ኮንሰርት ላይ መብራቶች ሲበሩ ሙዚቃው ሲያስተጋባ ዱ መድረክ ላይ ወጥቶ ወደ ህዝቡ ተመለከተ። ሰንንም በአይኑ ፈልጎ አገኛት። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ